ሰበር ዜና የዓለም ማህበረሰብ እፎይ ብሏል። አስደሳች ዜና ከአሜሪካ ዛሬ ተሰምቷል። በሌላ በኩል አሜሪካና ኢራን በኒውክሌር ጉዳይ እጅግ አሳሳቢ አታካራ ውስጥ ገብተዋል። በሌላ ዜና የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት 80 ቢሊዮን ዶላር መጠየቁ ተሰምቷል። እጅግ አነጋጋሪ ዜና ነው። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካና የኢራን አታካራ። ኢራን የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን አስተባበለች። ጦርነቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያ ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የኢራን መንግስት አስተባብለዋል። የአሜሪካ ምክትል ፕሬዝደንት ጄዲ ቫንስ በስዊዘርላንድ በተካሄደው ድርድር ባደረጉት ንግግር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመር ይችላል ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጠው ማብራሪያ የኒውክሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀዋል። ለዚህም ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር ከተቆጣጣሪዎቹ ጋር የሚደረገው ንግግር ግን ዛሬ ጭምር ሊካሄድ እንደሚችል ገልጸው ነበር። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ትስማማለች ሲሉ በማህበራዊ ሚዲያ ገጻቸው ጽፈዋል። ኢርና ለተሰኘው ለኢራን መንግስት የዜና ወኪል ቃለ መጠይቅ የሰጡት የቴሄራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን ሀገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማውና በጠቅላይ የብሔራዊ ደህንነት ምክር ቤት በተቀመጡ ነባር አሰራሮች መሰረት እንደሆነም አጽንኦት ሰጥተዋል። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን የኤጀንሲው ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካ የኒውክሌር ጣቢያዎችን ከደበደቡ በኋላ ነው። ይህንን ውሳኔ ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎቹን ከኢራን አስወጥተዋል። በተያያዘ ዜና ኢራን የኒውክሌር ቁጥጥር እንዲደረግ ባትስማማ ኖሮ ድርድር ሳይካሄድ ይቀር እንደነበረ ፕሬዝደንት ዶናልድ ጄ ትራምፕ ገልጸዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን ሙሉ በሙሉና ያለምንም ቅድመ ሁኔታ የኒውክሌር ቁጥጥር እንዲደረግ ፈቅዳለች ብለዋል። ኢራን ዓለም አቀፉ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን ብታስተባብልም ፕሬዝደንት ዶናልድ ጄ ትራምፕ ለከፍተኛ ደረጃ የኒውክሌር ቁጥጥር ትስማማለች ብለዋል። ይህ የኢራን ስምምነት ለረጅም ጊዜና እስከ ወዲያኛው እንደሚዘልቅ ጠቅሰው የኒውክሌር ታማኝነትን የሚያረጋግጥ ነው ሲሉ ተናግረዋል። ኢራን ለዚህ ባትስማማ ኑሮ ተጨማሪ ድርድሮች አይኖሩም ነበር በማለት ፕሬዝደንቱ ተናግረዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ በዚህና በሌሎችም ኢራን ባቀረበቻቸው ስምምነቶች መነሻነት ነው የሆርሙዝ ወሽመጥ ተከፍቶ እንዲቀጥል እንዲሁም በባህር መተላለፊያ ላይ ተጨማሪ ማዕቀብ እንዳይጣል የተስማማሁት ብለዋል። በሌላ ዜና አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ አላላች። ዋሽንግተን ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ኢራን ላይ የጣለችውን ማዕቀብ በጊዜያዊነት አንስታለች። ለ60 ቀናት የሚቆየውን የማዕቀብ ማላላት እርምጃ ሰኞ ምሽት ይፋ ያደረገው የአሜሪካ ግምጃ ቤት ነው። ይህ እርምጃ የኢራንን ኢኮኖሚ አንቆ የያዘውና ለረጅም ጊዜ የቆየው የአሜሪካ ማዕቀብ ዋነኛ ምሰሶዎች እንዲወገዱ ያደርጋል። በዚህ የአስቸኳይ ጊዜ ፍቃድ መሰረት ኢራን እስከ ነሐሴ ወር ድረስ ድፍድፍ ነዳጅ እንዲሁም የፔትሮኬሚካል ምርቶችን ማምረት፣ መሸጥና መላክ ትችላለች። ይህ የማዕቀብ እፎይታ የኢራን ነዳጅ በቀጥታ ወደ አሜሪካ እንዲገባም ያስችላል። በተጨማሪም የኢራን የባንክ ዝውውር፣ ኢንሹራንስ
ፋይናንስና ትራንስፖርት ዘርፍ ላይ የተጣለው ማዕቀብ መነሳቱ ቴሄራን ከዚህ ቀደም ድፍድፍ ነዳጇን ለመሸጥ ስትከተል የነበረውን ውስብስብ አሰራር ያስቀራል። የግምጃ ቤት ኃላፊው ስኮት ቤስኔት እንደተናገሩት ለ60 ቀናት የሚቆይ የማዕቀብ እፎይታ የተሰጣት ኢራን በምላሹ ወሳኙ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ ለመክፈት ቃል ገብታለች። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የኒውክሌር ተቆጣጣሪዎችም ወደ ሀገሪቱ እንዲገቡ ትፈቅዳለች ብለዋል። አሜሪካ የማዕቀብ ማላላት እርምጃውን የወሰደችው ስዊዘርላንድ ውስጥ ሁለቱን ሀገራት ሲያደራድሩ የነበሩት አሸማጋዮች ጥሩ መሻሻል መታየቱን ከገለጹ በኋላ ነው። ኳታርና ፓኪስታን ሰኞ ዕለት ባወጡት መግለጫ አሜሪካና ኢራን በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ መስማማታቸውን አስታውቀዋል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስም የመጀመሪያ ዙር ንግግር በጣም ጥሩ መሰረት መጣሉን ተናግረዋል። በሌላ በኩል በሆርሙዝ ወሽመጥ ታሪካዊ የነዳጅ ፍሰት መመዝገቡና የነዳጅ ዋጋ በከፍተኛ ሁኔታ መቀነሱ ተሰምተዋል። የዓለም ማህበረሰብም እፎይ እያለ ነው። በሆርሙዝ የባህር ወሽመጥ በኩል በአንድ ቀን ውስጥ ብቻ 19 ሚሊዮን በርሚል ድፍድፍ ነዳጅ በመጓጓዝ ታሪካዊ ክብረ ወሰን መመዝገቡን ፕሬዝደንት ዶናልድ ጄ ትራምፕ አስታውቀዋል። ይህንን ከፍተኛ አቅርቦት ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መቀነሱም ታውቋል። ፍሰቱ ያለምንም የደህንነት ስጋት መከናወኑ ለዓለም ኢኮኖሚ መረጋጋትና ለአቅርቦት ሰንሰለቱ መሳለጥ ትልቅ አስተዋጽኦ እንዳለው ባለሙያዎች ገልጸዋል። በሌላ ዜና የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ላወጣው 80 ቢሊዮን ዶላር ጥያቄ አቀረበ። የአሜሪካ መከላከያ ሚኒስቴር በአብዛኛው ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው ለሀገሪቱ ምክር ቤት አባላት አስታወቀ። የአሜሪካ ፕሬዝደንት ጽህፈት ቤት የበጀት ጥያቄው ገና በይፋ አለመቅረቡን ቢገልጽም የመከላከያ ሚኒስትሩ ፔት ሄግሴት ባለፉት ቀናት ወደ አሜሪካ ምክር ቤት በመሄድ ከእንደራሴዎች ጋር እየተገናኙ መሆናቸው ተዘግቧል። አሶሺየትድ ፕሬስ ጉዳዩን በቅርበት የሚያውቁ ነገር ግን በይፋ ለመግለጽ ስልጣን የሌላቸውን ሁለት ምንጮችን ጠቅሶ እንደዘገበው ለኢራን ጦርነት የወጣውን ገንዘብ የተመለከተ ጥያቄ ባለፈው ዓመት ለምክር ቤት አባላት ቀርበዋል። ምክትል የመከላከያ ሚኒስቴር ስቴፈን ፋይንበርግ በበኩላቸው ከበርካታ የምክር ቤት አባላት ጋር በቀረበው የገንዘብ ጥያቄ ላይ ከመነጋገራቸው በተጨማሪ ዝርዝሩ ለምክር ቤቱ የአስተዳደርና የበጀት ጽህፈት ቤት መቅረቡ ተገልጿል። ፔንታገን በመባል የሚታወቀው የመከላከያ መስሪያ ቤት ግን በጉዳዩ ላይ አስተያየቱን ተጠይቆ ምላሽ አልሰጠም። ይህ የበጀት ጥያቄ ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ከተቃወሙት የምክር ቤት አባላት በአሜሪካውያን ላይ ያጋጠመውን የኑሮ ውድነት እንደ ምክንያት በማቅረብ ቀላል የማይባል ተቃውሞ እንደሚገጥመው ይጠበቃል። ግንቦት ወር ላይ በምክር ቤቱ በተካሄደው የጥያቄና መልስ መድረክ ላይ በርካታ ህዝብ ለተቃወመው ጦርነት አሜሪካውያን ለፍቶ ያገኙትን ገንዘብ እያወጣችሁ ነው በማለት ዲሞክራቷ የምክር ቤት አባላት ፓቲ ማሪ የመከላከያ ሚኒስቴሩ ሄግሴትን መናገራቸው ይታወሳል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።